በአንድ ቪዲዮ 6 ሚሊዮን ብር። አዎ በትክክል ላይ ሰማችሁኝ፣ 6 ሚሊዮን ብር። ዳሽን ባንክ አዲሱን ሱፐር አፕ ለማስተዋወቅ ያዘጋጀው የፈጠራ ውድድር ባህላዊ የኢትዮጵያ ሶሻል ሚዲያ እናውጦታል። ከቅርብ ጊዜ ማህበራዊ ሚዲያዎች ላይ ጥራቱን የጠበቀ ሲኒማቶግራፊው ተራቀቀ ለየት ያለ አጭር ቪዲዮ ካዩ አይደነቁ፣ አይገረሙ። ከቅርብ ጊዜ ወዲህ ይህ እየተለመደ ነው። ይህ በ6 ሚሊዮን ረብጣ ገንዘብ ለመብነሽነሽ የሚደረግ ሞት ሽረክ ትልቁ ውድድር ነው። ውድድሩ ተጀምሯል፣ ፉክክሩም ተጧጡፏል። ዳሽን ባንክ ያዘጋጀው ዳሽን ባንክ ክሬቲቭ ቻሌንጅ በርካታ ተካታዮች ተሳትፈውበታል። ቪዲዮ እየለቀቁ ከፍተኛ እይታና ላይክም እያገኙ ነው። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች፣ ይህ ምልከታ የተሰኘው አዲሱ የዩቲዩብ ቻናላችን ነው። አዲስና ወቅታዊ እንዲሁም አነጋጋሪ ቪዲዮዎችን እየቀነጫጨብን ናቆታችንንና ትዝብታችንን እያስቀመጠን የምናልፍበት ምልከታ የተሰኘው አዲሱ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ እያልኩኝ በዚህ ቪዲዮ መጨረሻ ከተደሰቱ ላይክ እና ሼር ማድረግ እንዳይረሳ። ስለናት ደረሳችሁ እንዴ? ይሄ ሁሉ ጥድፊያት ለመሄድ ነው። ቸኩያለሁ። ማትሄድም ምንም የሚያጣድፍ ነገር መጣ ልጄ። ኧረ ተው ግድ የለም ተረጋጋ ልጄ። ኧረ ተው አንተ ልጅ ተው። ያን ሳትስመኝም በሀገራችን ለቴሌቪዥን ማስታወቂያዎች ብቻ በሚሊዮኖች ማውጣት የተለመደ ቢሆንም ነገር ግን በቲክቶክ እና በሶሻል ሚዲያ እንዲደፍሩ ይህንን ያህል ገንዘብ አውጥቶ ማስታወቂያ የሚያሰራ ድርጅት በሌለበት ዳሽን ባንክ ይህንን ምርጥ ሀሳብ ይዞ ብቅ ሲል ይህንን ገንዘብ ማለፍ ያልቻሉ ታዋቂ ቲክቶከሮቻችን ኮሜዲያን ያሲኖ፣ ዩቲናስ፣ አበቃል፣ ባርኮት፣ ጉተማና ብሩ፣ ኢሳም፣ ዮናታን ደረሰ፣ ዮሚፍ ትንሹ፣ ረድኤት እና ሌሎችም ታዋቂ ቲክቶከሮች እየተጫረሱ ይገኛሉ። ዳሽን ባንክም ይህንኑ ፉክክር በማየት የሽልማት ቀኑን አውቆ በማራዘም ይበልጥ ውድድሩን እንዲግልና አጓጊ አድርጓታል። ምነው ዘንድሮ ምስጋና ለዳሽን ባንክ ይሁንና ስንቱን ቲክቶከር የጥበብና የአርት ባለቤትነት ፍንትው አድርጎ እያሳየን በዩቲዩብ ፊልሞች የተሰላቸውን ማህበረሰብ በአጫጭር ድራማዎች አንጀታችንን እያራሰልን ይገኛል። ዳሽን ባንክ በቅርቡ ባወጣው ማስታወቂያ መሰረት የዳሽን ባንክ ሱፐር አፕን የሚያስተዋውቅልኝ ቪዲዮ ለሰራልኝ 6 ሚሊዮን ረብጣ የኢትዮጵያ ገንዘብ እሸልማለሁ ማለቱን የሰሙ የሀገራችን ታዋቂ ቲክቶከሮች የቲክቶክ ካባቸውን አውልቀው የድርሰትና የትወና ጥበባቸውን ፍንትው አድርገው እያሳዩበት በኢትዮጵያ እየተካሄደ ያለው በታሪክ እጅግ ትልቁ የፈጠራ ውድድር ነው። ማናፍቃይ መቃብር ጋር ልሄድ እናቴ እንደነሽ አደይ እንደነሽ አደኮ ከሄድሽ በኋላ አይዞ የሚለኝ ሰው አጣውኝ እኮ። ታዲያ ይህን ረብጣ ገንዘብ እንዲህ በቀላሉ ይገኛል ብለው እንዳይሸወዱ በመጀመሪያ በዚህ ውድድር ለመሳተፍ 1 ሚሊዮን ቪው ያለው አስገራሚ ቪዲዮ መስራት ግድ ይሎታል። ምን ብቻ ልክ የሰሩት ቪዲዮ 1 ሚሊዮን ቪው ሲገባ ብቻ ወደ ዳሽን ባንክ ሱፐር አፕ የምርጫ ቦርድ ይመጣሉ። እዚህ ጋር ነው እውነተኛው ድራማ የሚጀምረው። ይህን ውድድር ለማሸነፍ በቲክቶክ ብዙ ቪው እና ላይክ መሰብሰብ ብቻውን አያዋጣም። ይልቁኑ ዳሽን ባንክ ሱፐር አፕ ላይ ገብተው የሚመርጧችሁ እውነተኛ ተከታታዮች ያስፈልጓቸዋል። ይህም ሁለት ጥቅም አለው። አንደኛው የዳሽን ባንክ ሱፐር አፕን ተጠቃሚ ብዛት መጨመር ሲሆን፣ ሁለተኛው በተወዳዳሪዎቹ መካከል በእኩልነት ውድድሩ እንዲደረግ ያደርጋል። እንዴት ወደዚህ ሊመጣ ቻለ? ታዲያ በዚህ ምርጫ ዳሽን ባንክ ሱፐር አፕ ላይ ገብተው የተመረጡና ከፍተኛውን ምርጫ ያገኙ ብቻ ሐምሌ 24 በሚደረገው የሽልማት ስነ ስርዓት ላይ አንደኛ ለወጣ 3 ሚሊዮን ብር፣ ሁለተኛ ለወጣ 2 ሚሊዮን ብር እንዲሁም ሶስተኛ ለወጣ ሰው 1 ሚሊዮን ብር የሚሸለሙ ነው። እናቴ አባቴ ራስ በልጣ አንተን አይደለም ያደራ ያለችው ውድ የሀገሬ ልጆች ታዲያ እርሶ ለማን አይደሉ? የማን ቪዲዮ ይበልጥ ማረኮት? ለማንስ ምርጫው ተሰጡ? እስቲ በኮሜንት ሴክሽን ላይ አስቀምጡልኝ እያልኩኝ በቀጣይ ወቅታዊና አስገራሚ ቪዲዮዎች እስከምንገናኝ መልካም ቆይታ። ሰብስክራይብ፣ ላይክ፣ ሼር ማድረጎትን እንዳይረሱ።